ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? የ9ኛ ክፍል ኢኮኖሚክስ ትምህርታችን ቀጥሏል ማለት ነው። ዛሬ 5ኛው ዩኒት ላይ ደርሰናል። ቻፕተር 5ን ዛሬ የምንጀምር ይሆናል ማለት ነው። ቻፕተር 1 2 3 እና 4ን ያላያችሁ ካላችሁ መለስ ብላችሁ ቪዲዮአችንን ማየት ትችላላችሁ። እንዲሁም ሊንኮቹን በኮሜንት ስር እናስቀምጥላችኋለን፣ እነሱ ላይ መመልከት ትችላላችሁ። እንግዲህ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም የደወል ምልክቷንን በመጫን ቀጣይ የምንሰራቸው ኮርሶች ቀድመው እንዲደርሷችሁ ማድረግ ትችላላችሁ። እንዲሁም በቀጣይ ደግሞ የ9ኛ ክፍል ኢኮኖሚክስን ስንጨርስ ምን ኮርስ ይሰራ ወይም ስለምን ኮርስ እንማማር የሚለውን በኮሜንት እየገለጻችሁልን ጀምሩ ማለት ነው። ዛሬ ዩኒት 5 ኢንትሮዳክሽን ቱ ፕሮዳክሽን ኤንድ ኮስት የሚለውን ስለ ፕሮዳክሽን እና ስለ ኮስት እንማማራለን ማለት ነው። በዚህ በቻፕተር 5 ውስጥ እንግዲህ በመጀመሪያው ፓርት ማለት ነው የምናገኘው ኬ ኮንሴፕትስ የሚባሉ ነገሮች አሉ። በየሁሉም ቻፕተር እንደምናደርገው በቻፕተሩ ዲቴል ወይም ዝርዝራቸውን ዲቴል የምንመለከታቸው ፖይንቶች ናቸው ማለት ነው። እነዚህ ለምሳሌ በዚህ ቻፕተር ከምናገኛቸው ውስጥ ኢንፑት አለ፣ አውትፑት፣ ፕሮዳክሽን፣ ሾርት ራን፣ ሎንግ ራን፣ ፕሮዳክሽን ፋንክሽን፣ ኮስት፣ ፊክስድ ኮስት፣ ቫሪያብል ኮስት፣ ቶታል ኮስት እንዲሁም ማሪጂናል ኮስት የሚሉ ነገሮችን ዲቴል የምንመለከታቸው ናቸው ማለት ነው በቻፕተሩ ቆይታችን። እንግዲህ በዚህ በቻፕተር 5 ውስጥ የምናገኘው የመጀመሪያው ሰብ ቶፒክ ምን ይባላል? ዴፊኒሽን ኦፍ ፕሮዳክሽን ኢንፑት ኤንድ አውትፑት የሚል ሰብ ቶፒክን እናገኛለን ማለት ነው። የመጀመሪያው እንግዲህ ፕሮዳክሽን ምንድን ነው ብለን ስንመለከት ፕሮዳክሽን ኢዝ ኤ ፕሮሰስ ኦፍ ኮምባይኒንግ ቫሪየስ ኢንፑትስ ቱ ፕሮዲውስ አን አውትፑት ፎር ኮንሳምፕሽን። ፕሮዳክሽን ማለት እንግዲህ የተለያዩ ኢንፑቶችን ወይም የተለያዩ ግብአቶችን በአንድ ላይ ኮምባይን አድርገን ለፋይናል ኮንሳምፕሽን የሚውል ውጤት የምናገኝበት ሂደት ነው ማለት ነው። ይህም ፕሮዳክሽን ምንድነው በአማርኛ ስናየው ማምረት ማለት ነው። የማምረት ሂደት ደግሞ ምንድነው? የተለያዩ ኢንፑቶችን ወይም የተለያዩ ግብአቶችን ተጠቅመን ለመጨረሻ ለአገልግሎት የሚውል ውጤት የምናመርትበት ሂደት ነው ማለት ነው። It is the act of creating output in the form of commodity or service which contribute to the utility of individual. ለእያንዳንዱ ጥቅም የሚውል ፋይናል አውትፑት ወይም ኮሞዲቲ የምናመርትበት የማምረት ሂደት ፕሮዳክሽን ይባላል ማለት ነው። In other words, it is a process in which the input are converted into output. በሌላ አማርኛ ግብአቶች ወደ ውጤት የሚቀየሩበት ነው ማለት ነው። ግብአቶችን ተጠቅመን ውጤት የምናገኝበት ስለሆነ ግብአቶች ወደ ውጤት ኢንፑት አር ኮንቨርትድ ኢንቱ አውትፑት ግብአቶቹ ወደ ውጤት የሚቀየሩበት መንገድ ምን ይባላል አለ? ፕሮዳክሽን ይባላል አለ። ፎር ኤግዛምፕል when you produce wheat on a plot of land with the help of input like labor, capital and seeds, it is termed as production of wheat. ለምሳሌ አንድ አርሶ አደር ስንዴን የሚያመርት ቢሆን ነው የሚለን። በሆነ መሬት ላይ ስንዴን የሚያመርት ቢሆን ምን ኢንፑት ይጠቀማል? ላበር ይጠቀማል፣ ካፒታል ይጠቀማል እና ሲድ ይጠቀማል። ያ ማለት ምንድነው? ሰራተኛ ይጠቀማል። ካፒታል ደግሞ የተለያዩ ማምረቻ ማሽኖችን ወይም ሌሎችን እቃዎችን ሊጠቀም ይችላል፣ ማቴሪያል እና ምርጥ ዘር ወይም የስንዴውን ዘር ይጠቀማል ማለት ነው። እነዚህ ምንድናቸው? ኢንፑት ናቸው። እነዚህን ኢንፑት ተጠቅሞ ምን ያመርታል? ስንዴ ያመርታል። ስለዚህ ስንዴ ምንድነው? ፋይናል አውትፑት ነው ማለት ነው። ስለዚህ እነዚህን ኢንፑቶች ላበርን፣ ካፒታልን እና ሲድን ተጠቅሞ ስንዴ የማምረት ሂደት ምን ይባላል? ፕሮዳክሽን ይባላል ማለት ነው በሌላ አነጋገር። ሌላው ደግሞ በዚህ ቻፕተር ውስጥ ከምንመለከታቸው ነገሮች አንዱ ኢንፑት ነው። ኢንፑት ማለት ምን ማለት ነው? ኢንፑትስ አር ኢኮኖሚክ ሪሶርስስ ዛት ካን ቢ ዩዝድ ኢን ዘ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ። ኢንፑት ማለት ደግሞ ኢኮኖሚክ ሪሶርሶች ሲሆኑ በፕሮዳክሽን ጊዜ በጉድስ ኤንድ ሰርቪስስ ፕሮዲውስ ለማድረግ የምንጠቀማቸው ናቸው ማለት ነው። ግብአት ማለት ነው በጥቅሉ። ኢንፑት ማለት ግብአት ነው በአማርኛ ሲታይ። ኢን ኢኮኖሚክስ ዜር አር 4 ቤዚክ ኢንፑትስ ኮመንሊ ዩዝድ ኢን ዘ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ። ቻፕተር 1 ላይ እንደተመለከተነው ማለት ነው በኢኮኖሚክስ ህግ 4 አይነት ቤዚክ ኢንፑት የሚባሉ አሉ። እነዚህ ምንድናቸው? ላበር፣ ካፒታል፣ ላንድ እና ኢንተርፕረነራል አቢሊቲ ናቸው። ያ ማለት ምንድነው? የጉልበት ሰራተኛ አለ፣ ካፒታል ወይም ማሽነሪዎች አሉ፣ ላንድ ወይም መሬት አለ፣ ኢንተርፕረነራል አቢሊቲ ወይም ኢንተርፕረነርሺፕ የምንላቸው እነዚህ ዘ 4 ቤዚክ ኢንፑት የሚባሉት ናቸው ማለት ነው። አውትፑትስ አር ኢንፑትስ ትራንስፎርምድ ኢንቱ ፋይናል ዩዜብል ፎርም ሲንስ ኢንፑት ጊቭ ለስ ሳቲስፋክሽን ቱ ዘ ኮንሱመር ባይ ዘምሰልስ። ያ ማለት ኢንፑቶቹ በራሳቸው ለኮንሱመሩ የሚሰጡት ሳቲስፋክሽን ለስ ነው። ስለዚህ እነዚህ ኢንፑቶች ወደ ምን ትራንስፎርም ይደረጋሉ? ወደ አውትፑት ትራንስፈር ይደረጋሉ ማለት ነው። ከኢንፑቶች ከሚያገኙት ሳቲስፋክሽን የበለጠ ሳቲስፋክሽን ኮንሱመሮቹ እንዲያገኙ ሲባል ወደ አውትፑት ይቀየራሉ ማለት ነው። ኢን አዘር ወርድ አውትፑትስ አር ኮንሲኩዌንስ ኦፍ ዘ ፕሮዳክሽን ፕሮሰስ። በጥቅሉ ይሄ ነው። አውትፑት ማለት የፕሮዳክሽን ፕሮሰስ የማምረት ሂደቱ ውጤት ነው ማለት ነው።
ፋይናል ውጤቱ ነው ማለት ነው አውትፑት ማለት። we can classify output into tangible and intangible one። ይህን አውትፑት ያመረትነውን ምርት ደግሞ የሚዳሰስና የማይዳሰስ ብለን ልንከፍለው እንችላለን ማለት ነው። ታንጀብል አውትፑትስ አር ፊዚካል ፕሮዳክትስ ዛት ካን ቢ ተችድ። ይሄ ታንጀብል የምንለው ምንድነው? ፊዚካል የሆነ ሲሆን መዳሰስና መነካት የሚችል አውትፑት ስናመርት ምን ይባላል? ታንጀብል አውትፑት ይባላል። ኢንታንጀብል አውትፑትስ አር ፕሮዳክትስ which may have value but are not physical objects። ኢንታንጀብል አውትፑት የምንላቸው ደግሞ ፕሮዳክቶች ናቸው፣ ቫሊዩ አላቸው፣ ነገር ግን ሊነኩ ሊዳሰሱ የማይችሉ አውትፑቶች ሲኖሩን ኢንታንጀብል አውትፑት እንላቸዋለን ማለት ነው። the main difference between tangible and intangible output is the tangible output is something that person can see or touch and thus it has physical existence ላይ እንደተነጋገር ነው ማለት ነው። መነካትና መታየት የሚችሉ ናቸው፣ ፊዚካል ኤግዚስተንስም አላቸው፣ ይገኛሉ፣ መገኘት ይችላሉ ማለት ነው በአካል። while intangible output is something which person cannot see or touch and thus it doesn't have any physical existence። ምንም አይነት ፊዚካል ኤግዚስተንስ የማይኖራቸው ከሆነ ደግሞ ኢንታንጀብል አውትፑት ይባላሉ ማለት ነው። ኤግዛምፕልስ ኦፍ ታንጀብል አውትፑት ኢንክሉድስ ቢልዲንግ፣ ማሽነሪ፣ ኢኩዊፕመንት፣ ካር ኢቲሲ። እነዚህ አሁን ከታንጀብል አውትፑት የሚመደቡ ናቸው። ህንፃዎችን ብንሰራ፣ ማሽናሪዎችን ብንሰራ፣ ኢኩዊፕመንት የተለያዩ እቃዎችን ብንሰራ፣ መኪና ቢሰራ እነዚህ ታንጀብል ናቸው። ምክንያቱም ካመረትናቸው በኋላ መነካት፣ መዳሰስ፣ መታየት ይችላሉ ማለት ነው። that have long term physical existence። example of intangible output includes insurance coverage, consistency service, computer software, educational training, healthcare service, etc. that cannot often be tried out, inspected or tested in advance። እነዚህ ለምሳሌ ኢንታንጀብል አውትፑት የምንላቸው ለምሳሌ የኢንሹራንስ ክፍያ፣ የማማከር አገልግሎት፣ የኮምፒውተር ሶፍትዌር የምንላቸው እንዲሁም የትምህርት አሁን እኛና እናንተ የምንነጋገረው ይህ ትምህርት ደግሞ ለምሳሌ ኢንታንጀብል ነው። ምክንያቱም መዳሰስም መነካት አይችልም፣ ፊዚካሊም ኤግዚስት ማድረግ አይችልም ማለት ነው። ሄልዝ ኬር ሰርቪስ የህክምና አገልግሎት የምናገኘው እኛ አንድ መድኃኒት ገዝተን ወይም መርፌን ተጠቅመን የኛ ይሻለናል ወይም እንድናለን ማለት ነው። ያ ሰርቪሱ መዳሰስ አይችልም። ዶክተሮቹ ለኛ የሰጡን ሰርቪስ መዳሰስ አይችልም፣ ፊዚካሊ ኤግዚስት ማድረግ አይችልም፣ መታየት አይችልም። ስለዚህ ምን ይባላል? ኢንታንጀብል አውትፑት ይባላል ማለት ነው። ኢንሹራንስ ለምሳሌ ኢንሹራንስ ክፍያ ብንከፍል ኢንሹራንስ ክፍያ ቢከፈልልን ወይም የማማከር አገልግሎት ብንሰጥ ወይም የማማከር አገልግሎት ብናገኝ ሶፍትዌር ኮምፒውተር ሶፍትዌር ብናስጭን ወይም ለሌላ ሰው ብንጭን እነዚህ መነካትና መዳሰስ መታየት የማይችሉ አውትፑቶች ናቸው ማለት ነው። ስለዚህ እነዚህ ምን ይባላሉ? ኢንታንጀብል አውትፑት ይባላሉ ማለት ነው። ሌላው እንግዲህ ታይፕስ ኦፍ ኢንፑት ነው። ኢንፑትስ ካን ቢ ዲቫይድድ ኢንቱ ቱ ሜን ግሩፕስ ፊክስድ ኤንድ ቫሪያብል ኢንፑት። ኤ ፊክስድ ኢንፑት ኢዝ ዋን whose quantity cannot be varied during the period under consideration። ኢንፑትን በሁለት ከፍለን ማየት እንችላለን፣ ፊክስድ እና ቫሪያብል ብለን ማለት ነው። ፊክስድ ኢንፑት የምንላቸው በሆነ ፒሪየድ ኦፍ ታይም ውስጥ ቫሪ የማያደርጉ ኢንፑቶች ስንጠቀም ነው። ለምሳሌ ቢልዲንግ እና ማሽነሪዎችን መመልከት እንችላለን። ቢልዲንግ ቢኖር እና ማሽነሪ ቢኖር በየጊዜው ያ ማለት በየቀኑ፣ በየሳምንቱ፣ በየወሩ ምንም አይነት ለውጥ የላቸውም። እነዚህ ቢልዲንግ እና ማሽነሪ ማለት ነው እንደ ኢንፑት ናቸው፣ ነገር ግን ቫሪ አያደርጉም በየጊዜው። ስለዚህ በሆነ ፔሪድ ኦፍ ታይም በአንድ ወር፣ በአንድ ሳምንት፣ በአንድ ዓመት ሊሆን ይችላል ቫሪ የማያደርግ ኢንፑት ስንጠቀም ይሄ ምን ይባላል? ፊክስድ ኢንፑት ይባላል ማለት ነው። አን ኢንፑት whose quantity can be changed during the period under consideration is known as variable input። ነገር ግን በየጊዜው ቫሪ የሚያደርግና የሚቀያየር ኢንፑት የምንጠቀማቸው እነሱ ኢንፑቶች ደግሞ ምን ይባላሉ? ቫሪያብል ኢንፑት ይባላሉ ማለት ነው። raw materials and labor input are examples of variable input። ለምሳሌ የምንጠቀመው raw material እና labor ወይም የጉልበት ሰራተኛ ከቫሪያብል ኢንፑት ይመደባል ማለት ነው። ምክንያቱም በምርት ሂደታችን ውስጥ በየቀኑና በየሳምንቱ raw material ሲያልቅብን raw material እንጠቀማለን፣ እንገዛለን። ያ ማለት ዛሬ የምንገዛው raw material እና ነገ የምንገዛው raw material ይለያያል። ዛሬ የምናሰራው የጉልበት ሰራተኛና ነገ የምናውለው የጉልበት ሰራተኛ ይለያያል። ስለዚህ በየጊዜው ቫሪ የሚያደርግና የሚቀያየር ከሆነ ምን ይባላል? ቫሪያብል ኢንፑት ይባላል ማለት ነው። እንግዲህ ሌላው በዚህ ቻፕተር ውስጥ የምንመለከተው ሁለተኛው ሰብ ቶፒክ ደግሞ periods of production ነው። This classification of period of production is mainly based on the degree of flexibility of economic resources to change in business environment of products consuming those resources። እንግዲህ ይህ ክላሲፊኬሽን የሚፈጠረው period of productionን ክላሲፋይ የምናደርገው በምንጠቀማቸው ኢኮኖሚክ ሪሶርሶች ፍሌክሲቢሊቲ እና መለዋወጥ ነው። በእነሱ መለዋወጥ መሰረት አድርገን ነው እንግዲህ period of productionን የምንከፍለው።
The two period of production are commonly known as short run and long run period of production. በፔሪድ ኦፍ ፕሮዳክሽን ጊዜ ሾርት ራን እና ሎንግ ራን ፔሪድ ኦፍ ፕሮዳክሽን የሚባል አለ። ሾርት ራን ምንድን ነው ብለን ስንመለከት ሾርት ራን ሪፈርስ ቱ ኤ ፔሪድ ኦፍ ፕሮዳክሽን ኢን ዊች አት ሊስት ዋን ኦፍ ዘ ኢንፑት ኢዝ ፊክስድ ዋይል ዘ ሪሜኒንግ ኢዝ ቫሪያብል። ሾርት ራን ፔሪድ ኦፍ ፕሮዳክሽን ብለን የምንጠራው እንግዲህ ቢያንስ አንድ ፊክስድ ኢንፑት ያለበት ሲሆን ነው ማለት ነው። ቢያንስ አንዱ ኢንፑት ፊክስድ ይሆናል። ፊክስድ ምንድን ነው ያልነውን ደግሞ ቅድም ተነጋግረናል። ፊክስድ ኢንፑት ማለት በየጊዜው ቫሪ የማያደርጉ የማይለዋወጡ እነ ማሽነሪ እነ ቢልዲንግ እነ ላንድ እነዚህ አይነት ነገሮች ከፊክስድ ኢንፑት ይመደባሉ። ስለዚህ አትሊስት ዋን ኢንፑት ኢዝ ፊክስድ ኢንፑት ወይም ከነዚህ ኢንፑቶች መካከል ቢያንስ አንዱ ከነዚህ ኢንፑቶች መካከል ከሆነ ምን ይባላል ማለት ነው? ሾርት ራን ይባላል። ሌላው ቫሪያብል ኢንፑት ይሆናል። ነገር ግን ቢያንስ አንዱ ፊክስድ ኢንፑት ይሆናል ማለት ነው በሾርት ራን ጊዜ። This implies that an increase in output in the short run can be brought about by increasing those inputs that can be varied, which are known as variable inputs. ያ ማለት እንግዲህ በዚህ በሾርት ራን ጊዜ አውትፑታችንን ኢንክሪዝ ለማድረግ ስንፈልግ ወይም አውትፑታችንን ኢንክሪዝ ስናደርግ ኢንክሪዝ የምናደርገው ምኑ ነው? ቫሪያብል ኢንፑቶችን ነው ማለት ነው። ቫሪያብል ኢንፑቶችን ወይም ቫሪ የሚያደርጉትን ኢንፑቶቻችንን ላይ እንዳየናቸው ላበርን ወይም ራው ማቴሪያልን እነዚህን ኢንክሪዝ በማድረግ አውትፑታችንን ኢንክሪዝ ማድረግ እንችላለን። ምክንያቱም ፊክስድ ያልነው ፊክስዱ ቫሪ ስለሚያደርግ ማለት ነው በሾርት ራን ጊዜ። ፎር ኤግዛምፕል ኢፍ ኤ ፕሮዲውሰር ዊሽስ ቱ ኢንክሪዝ አውትፑት ኢን ዘ ሾርት ራን ሺ ኦር ሂ ካን ዱ ሶ ባይ ዩዚንግ ሞር ኦፍ ቫሪያብል ፋክተርስ ላይክ ላበር ኤንድ ራው ማቴሪያል ማለት ነው። ላበር እና ራው ማቴሪያል እነዚህን ቫሪያብል ኢንፑቶችን በመጨመር ፕሮዳክቱን መጨመር ይችላል ማለት ነው። ሌላኛው ፋክተር ኦፍ ፔሪድ ኦፍ ፕሮዳክሽን እንግዲህ ሎንግ ራን ፔሪድ ኦፍ ፕሮዳክሽን ነው። ሎንግ ራን ፔሪድ ኦፍ ፕሮዳክሽን ማለት ምንድን ነው? ኢት ሪፈርስ ኤ ፔሪድ ኦፍ ፕሮዳክሽን ኢን ዊች ኦል ኢንፑትስ አር ቫሪያብል ኦር ዜር ኢዝ ኖ ፊክስድ ኢንፑት። ይህኛው ደግሞ በዛኛው ጊዜ ምን ብለናል? አትሊስት ዋን ኦፍ ዘ ኢንፑት ኢዝ ፊክስድ ኢንፑት ብለናል። እዚህኛው ላይ ግን ኦል ኢንፑትስ አር ቫሪያብል ነው። ምንም አይነት ፊክስድ ኢንፑት የለም በዚህ ላይ በሎንግ ራን ጊዜ ማለት ነው። ኤ ፊርም ካን ኢንስታል ኤ ኒው ፕላንት ኦር ኮንስትራክት ኤ ኒው ፋክተሪ ቢልዲንግ። አንድ ድርጅት እንግዲህ አዲስ ህንፃ ሊገነባ ይችላል በሎንግ ራን ጊዜ ማለት ነው። ሎንግ ራን ኢዝ ዘ ፔሪድ ዱሪንግ ዊች ዘ ሳይዝ ኦፍ ዘ ፕላንት ካን ቢ ቻንጅድ። የድርጅቱ መጠንና የድርጅቱ ሳይዝ የድርጅቱ ስፋት ይቀየራል በዚህ ጊዜ ማለት ነው። የድርጅቱ አቅም፣ የድርጅቱ ጉልበት፣ የድርጅቱ መጠን ይገዝፋል፣ ይቀየራል ማለት ነው በዚህ በሎንግ ራን ጊዜ። ስለዚህ ምንም አይነት ነገር ፊክስድ የሚሆን ነገር የለም፣ ሁሉም ይቀያየራል። ማሽነሪውም ይለዋወጣል፣ ቢልዲንግም አዲስ ቢልዲንግ ይገነባል ማለት ነው በዚህ በሎንግ ራን ጊዜ። ዘስ ኦል ዘ ፋክተር ኦፍ ፕሮዳክሽን አር ቫሪያብል ኢን ዘ ሎንግ ራን። በሎንግ ራን ጊዜ ምንም አይነት ፊክስድ ኢንፑት የሚባል የለም ማለት ነው። ኢት መስት ቢ አንደርስቱድ ዛት ዌን ዊ ሳይ ሾርት ራን ኤንድ ሎንግ ራን ኢት ዳዝንት ነሰሰርሊ ሚን ሪላቲቭሊ ሾርት ኦር ሎንግ ፔሪድ ኦፍ ታይም ላይክ 1 year ኦር ለስ ዛን 1 year ኦር ላይክ 2 or 5 years። ያ ማለት ምንድን ነው? ሾርት ራን እና ሎንግ ራን ፔሪድ ኦፍ ፕሮዳክሽን ስንል ጊዜውን አይደለም ነው እያለን ያለ። ያ ማለት 1 ዓመት ወይም ከ2 ዓመት ያነሰ ወይም ከ5 ዓመት ያነሰ ወይም ከ1 ዓመት ያነሰ እያለን በጊዜ አይደለም የምንከፋፍላቸው። ኢት ራዘር ሪፈርስ ቱ ዘ ኔቸር ኦፍ ኢኮኖሚክ አሬንጅመንት ኦፍ ዘ ኢንፑት ኢን ሪስፖንስ ቱ ቻንጂንግ ኢኮኖሚክ ኢንቫይሮንመንት። ነገር ግን ሎንግ ራን እና ሾርት ራን ብለን የምንከፍላቸው የኢኮኖሚክ ኢንቫይሮንመንቱን ለመቀየር የምንጠቀማቸው ኢንፑቶች ኔቸራቸውና ኢኮኖሚክ አሬንጅመንታቸው ነው ማለት ነው። ምክንያቱም ሎንግ ራንን እና ሾርት ራንን አሁን የከፋፈልናቸው ምን ብለን ነው? እስከ 2 ዓመት የሆነው ሾርት ራን እስከ 5 ዓመት የሆነው ሎንግ ራን ብለን አይደለም የከፋፈልናቸው። ነገር ግን የምንጠቀመው ኢንፑት አትሊስት ዋን ፊክስድ ኢንፑት የሚኖረው ከሆነ ቢያንስ አንድ ፊክስድ ኢንፑት የሚኖር ከሆነ ሾርት ራን ይባላል ብለናል። ነገር ግን ምንም አይነት ፊክስድ ኢንፑት የማይኖር ከሆነና ሁሉም ኢንፑቶች ቫሪያብል ኢንፑት ከሆኑ ደግሞ ሎንግ ራን እንለዋለን ብለናል። ስለዚህ ኢትስ ኖት ኤ ማተር ኦፍ ፔሪድ ኦፍ ታይም። ስለዚህ በጊዜ የሚከፋፈል አይደለም ማለት ነው ፔሪድ ኦፍ ፕሮዳክሽን። እንግዲህ በዚህ በሾርት ራን ጊዜ የምናገኛቸው የተለያዩ ካልኩሌሽኖች አሉ። ማትማቲካሊ ፕሮዳክሽናችንን ሜዥር የምናደርግባቸው ማለት ነው። ቶታል ፕሮዳክት፣ አቨሬጅ ፕሮዳክት ኤንድ ማርጂናል ፕሮዳክት ኢን ዘ ሾርት ራን። በሾርት ራን ጊዜ እንግዲህ እነዚህን እንመለከታለን። ዘ ፕሮዳክቲቪቲ ኦፍ ቫሪያብል ኢንፑት ካን ቢ ሜዥርድ ኢን ዲፈረንት ፎርምስ። እንግዲህ እነዚህ ቶታል ፕሮዳክት፣ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት በሾርት ራን የተባሉበት ምክንያት ፊክስድ ኢንፑት ሁሉ ስላለ ማለት ነው። ፊክስድ ኢንፑት ስላለ ቫሪያብል ኢንፑታችንን ቫሪ እያደረግን ወይም ኢንክሪዝ እያደረግን ፕሮዳክቲቪቲያችንን መጨመር ስለምንችል ማለት ነው። የመጀመሪያው እንግዲህ ቶታል ፕሮዳክት ነው።
it is the overall amount of output produced by the factor of production employed over a given period of time ያ ማለት ሁሉንም ፋክተር ኦፍ ፕሮዳክሽንን ተጠቅመን ያሉንን ፋክተር ኦፍ ፕሮዳክሽን ተጠቅመን ያመረትነው ጠቅላላ ኦቨርኦል አማውንት ኦፍ አውትፑት ምን ይባላል? ቶታል ፕሮዳክት ይባላል ማለት ነው። it is the gross of entire output by workers and expressed in term of quantity ያ ማለት በሁሉም ሰራተኛ በሁሉም ፋክተር ኦፍ ፕሮዳክሽን ተጠቅመን ያመረትነው ምርት እና በኳንቲቲ የሚገለጽ ነው ማለት ነው ይሄ። in the short run production function a firm obtains its total product by using a combination of variable input with a specific amount of fixed input ያ ማለት ምንድነው? በሾርት ራን ፕሮዳክሽን ፋንክሽን ጊዜ አንድ ፊርም ቶታል ፕሮዳክቱን ለማግኘት የሁለቱንም ኮምቢኔሽን ይጠቀማል። የቫሪያብል ኢንፑትን እና ስፔሲፊክ ወይም የተወሰነ ደግሞ ፊክስድ ኢንፑትን። ምክንያቱም በሾርት ራን ጊዜ አትሊስት ዋን ፊክስድ ኢንፑት ይኖራል ስላልን ማለት ነው። ስለዚህ የሁለቱንም ኮምቢኔሽን ተጠቅሞ ቶታል ፕሮዳክቱን ማግኘት ይችላል ማለት ነው። ሌላኛው እንግዲህ አቨሬጅ ፕሮዳክት ነው። a firm's average product is obtained by dividing the total output by the number of workers employed ይህ ማለት እንግዲህ አቨሬጅ ፕሮዳክትን ለማግኘት አንድ ፊርም የሚያደርገው ምንድነው? ቶታል አውትፑት ወይም ጠቅላላ ምርቱ ሲካፈል ነምበር ኦፍ ወርከርስ ወይም ኢምፕሎይድ። ለምሳሌ 1000 ጫማ አምርቶ ከሆነ 10 ሰራተኛ ተጠቅሞ ከሆነ ቶታል ፕሮዳክቱ ስንት ነው ማለት ነው? 1000 ነው ማለት ነው። ይህ ድርጅት ደግሞ አቨሬጅ ፕሮዳክቱን ማግኘት ከፈለገ ምንድነው የሚያደርገው? ቶታል ፕሮዳክት ያ ማለት 1000 ሲካፈል ቶታል ላበር ያ ማለት 10 ማለት ነው። 1000 ሲካፈል ለ10 አቨሬጅ ፕሮዳክታችን ስንት ሆነ? 100 ይሆናል ማለት ነው። ስለዚህ አቨሬጅ ፕሮዳክት ማለት ቶታል ፕሮዳክት ሲካፈል ላበር ነው ማለት ነው ፎርሙላው። Similarly, average product of labor may be defined as average product of labor is equal to total product over labor. Average product of labor ለማግኘት እንግዲህ የምንጠቀመው total product of labor ሲካፈል ለላበር ነው ማለት ነው አድርገን average product የእያንዳንዱ ሰራተኛ አንዱ ሰራተኛ ምን ያህል አምርቷል የሚለውን ለማወቅ ከፈለግን በአቨሬጅ ማለት ነው ለማወቅ ከፈለግን total product ያለን ጠቅላላ አውትፑት ሲካፈል ለተጠቀምነው ኢንፑት ወይም ለተጠቀምነው ላበር አድርገን ማግኘት እንችላለን ማለት ነው። The average product is a good indicator of the productivity of labor. Productivity is a measure of output per unit input ማለት ነው። ያ ማለት average product እንግዲህ የተጠቀምነውን ኢንፑት ፕሮዳክቲቪቲ ለማወቅ ቤስት ወይም ጉድ ኢንዲኬተር የሚባል ነው ማለት ነው። ምክንያቱም average ፕሮዳክታችን ጥሩ ከሆነ አቨሬጅሊ በእያንዳንዱ ኢንፑት ጥሩ ምርት እያገኘን ነው ማለት ነው። የወረደ ከሆነ ደግሞ በየተጠቀምናቸው እያንዳንዶቹ ኢንፑቶች ውስጥ ሎዝ እያጋጠመን ነው ማለት ነው። ስለዚህ ጉድ ኢንዲኬተር የሚባለው ለዚህ ነው። አውትፑት ሬሾ ፎር ኢች ሌቭል ኦፍ ኢንፑት ኤንድ ዘ ኮረስፖንዲንግ ሌቭል ኦፍ አውትፑት ስለሚያሳየን ሬሾውን ስለሚያሳየን ለዚያ ነው ማለት ነው። እንግዲህ አቨሬጅ ፕሮዳክት ጉድ ኢንዲኬተር ኦፍ ዘ ፕሮዳክቲቪቲ ኦፍ ላበር የሚባለው ማለት ነው። ሌላው እንግዲህ በዚህ ውስጥ የምናገኘው ሌላው ማርጂናል ፕሮዳክቲቪቲ ነው። holding the quantity of other factor constant that means ceteris paribus the increase in output which result from using one additional or extra unit of single factor input is called the marginal physical product or simply marginal product እንግዲህ ለምሳሌ ሶስት አይነት ኢንፑቶችን የምንጠቀም ከሆነ ሌሎቹ ሁለቱ ኢንፑቶች ኮንስታንት ሆነው አንደኛውን ኢንፑት ዋን ኤክስትራ ዩኒት ኦፍ ሲንግል ፋክተር አንድ ኤክስትራ ዩኒት በመጨመር የምናገኛት ያቺ ተጨማሪዋ ፕሮዳክት ምን ትባላለች? ማርጂናል ፕሮዳክት ትባላለች ማለት ነው። ለምሳሌ 10 ሰራተኛ ተጠቅመን 1000 ጫማዎችን እያመረትን ከሆነ ሌላው ማሽነሪው ምናምን እንዳለ ሆኖ ሳይቀየር አንድ ማሽነሪ የምንጠቀም ከሆነ ለምሳሌ አንዱ ማሽነሪ እንዳለ ሆኖ 10 ሰራተኛ ተጠቅመን 1000 ጫማዎችን እያመረትን ከሆነ አንድ ሰራተኛ ብንጨምር 11ኛ ማለት ነው። አንድ ሰራተኛ ጨምረን 1010 ጫማዎችን እያመረትን ከሆነ ያቺ 10 ጫማ አንዱን ሰራተኛ በመጨመር የምናመርታትና የምናገኛት ያቺ ተጨማሪ 10 ጫማ ምን ትባላለች? ማርጂናል ፕሮዳክት ትባላለች ማለት ነው። በግልጽ ምሳሌ ለማሳየት in other word all other things being equal the marginal product is the percentage change in total output resulting from percentage change in variable input ያ ማለት ቫሪያብል ኢንፑት አንድ ቫሪያብል ኢንፑታችንን በመጨመራችን ምክንያት ያገኘናት ተጨማሪ ፕሮዳክት ወይም ተጨማሪ አውትፑት ናት ማለት ነው። እቺ ማርጂናል ፕሮዳክት ማለት ማርጂናል ፕሮዳክት ኦፍ ላበር እዚ ካልስቱ ማትማቲካሊ ሲሰላ ማርጂናል ፕሮዳክት ኦፍ ላበር እዚ ካልስቱ ቼንጅ ኢን ቶታል ፕሮዳክት ኦቨር ቼንጅ ኢን ላበር ነው ማለት ነው ማትማቲካሊ ሲሰላ። እንግዲህ
ቼንጅን ቶታል ፕሮዳክት ማለት በኋላ ያገኘነው 1010 ጫማ ሲቀነስ 1000 አድርገን የምናገኛት ያቺ 10ዋ ቼንጅን ቶታል ፕሮዳክት ትባላለች ማለት ነው። እንዲሁም ቼንጅን ላበር ማለት ደግሞ በኋላ ያለን ሰራተኛ 11 ሲቀነስ በመጀመሪያ የነበረን 10 ሰራተኛ አድርገን የምናገኛት ያቺ አንዷ ቼንጅን ላበር ትባላለች ማለት ነው። ከዛ ቼንጅን ቶታል ፕሮዳክት ኦቨር ቼንጅን ላበር አድርገን የምናገኘው ምን ይባላል? ማርጂናል ፕሮዳክት ኦፍ ላበር ይባላል ማለት ነው። both the marginal product and average product of the variable factor or labor are derived from total product of labor። እንግዲህ የአቨሬጅ ፕሮዳክትም ሆነ ማርጂናል ፕሮዳክት የሚወሰደው ከማን ነው? ከቶታል ፕሮዳክት ነው። ምክንያቱም ሁለቱንም ለማግኘት የተጠቀምነው ቶታል ፕሮዳክትን ስለሆነ ማለት ነው። thus the three returns that means total product, marginal product and average product are interrelated የተገናኙ ናቸው ማለት ነው። እነዚህ ቶታል ፕሮዳክት ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት የምንላቸው የተገናኙና ኢንተርሪሌትድ ናቸው ማለት ነው። እንግዲህ በቴብል መልክ ስንመለከተው የፕሮዳክሽን ፋንክሽንን ዊዝ ዋን ቫሪያብል ኢንፑት ብሎ ያስቀመጠውን መጽሐፋቸው ላይ ስንመለከተው በመጀመሪያው ላይን ላይ ቫሪያብል ኢንፑት ወይም ላበርን እናገኛለን። ሁለተኛው ላይ ደግሞ ፊክስድ ኢንፑትን ካፒታል እናገኛለን። ከዛ ቶታል ፕሮዳክት ኢን ኳንቲቲ፣ ከዛ አቨሬጅ ፕሮዳክት፣ ከዚያ ማርጂናል ፕሮዳክት፣ ከዛ መጨረሻ ላይ ስቴጅ ኦፍ ፕሮዳክሽን የሚባል አለ። እሱን እንመለከታለን ማለት ነው። እንግዲህ ይህ ሾርት ራን ላይ ነው። ለምን ካላችሁኝ ቢያንስ አንድ ፊክስድ ኢንፑት ስላለ ማለት ነው፣ ካፒታል ስላለ ይህ ሾርት ራን ፔሪድ ኦፍ ፕሮዳክሽን እንለዋለን ማለት ነው። ቫሪያብል ኢንፑት ተሰጥቶናል፣ ፊክስድ ኢንፑት ተሰጥቶናል፣ ሁለት ኢንፑት ተሰጥቶናል ማለት ነው። ከዛ ቶታል ፕሮዳክት ተሰጥቶናል። አቨሬጅ ፕሮዳክትን ለማግኘት ምንድነው የምናደርግ ብለናል? አቨሬጅ ፕሮዳክት ኢዝ ኢኳልስ ቱ ቶታል ፕሮዳክት ሲካፈል ለላበር ነው ማለት ነው። ለላበር ነው ማለት ነው የሚሆነው። ስለዚህ አቨሬጅ ፕሮዳክታችን ምን ይሆናል ማለት ነው? ለምሳሌ መጀመሪያው ላይ ቶታል ፕሮዳክታችን 0 ነው። ቫሪያብል ፕሮዳክታችን ደግሞ ቫሪያብል ኢንፑታችን ደግሞ ወይም ላበር 0 ነው። 0 ሲካፈል ለ0 ማድረግ ስለማንችል ምንም አይነት አቨሬጅ ፕሮዳክትም ማርጂናል ፕሮዳክትም የለንም ማለት ነው። ወደ ሁለተኛው ላይን ስንመጣ ቶታል ፕሮዳክታችን 10 ነው። ከዛ ደግሞ ቫሪያብል ኢንፑታችን ወይም ላበር ደግሞ 1 ነው። ስለዚህ አቨሬጅ ፕሮዳክት ኢዝ ኢኳልስ ቱ ቶታል ፕሮዳክት ኦቨር ላበር ካልን አቨሬጅ ፕሮዳክታችን ስንት ይሆናል ማለት ነው? ቶታል ፕሮዳክት 10 አለን፣ ላበር ደግሞ 1 አለን። ስለዚህ 10 ሲካፈል ለ1 10 ይሆናል ማለት ነው አቨሬጅ ፕሮዳክታችን። ልክ በዚያው ልክ ሁሉንም በዚህ መልክ እየሰራን ሁለተኛው ላይ ለምሳሌ ብንሄድ አቨሬጅ ፕሮዳክታችን 28 ሲካፈል ለ2 ይሆናል ማለት ነው። ሶስተኛው ላይ ብንሄድ ደግሞ እንዲሁም አቨሬጅ ፕሮዳክታችን ቶታል ፕሮዳክት 51 አለን ሲካፈል ለላበር 3 51 ሲካፈል ለ3 17 ይሆናል ማለት ነው። እያልን እስከ መጨረሻው ድረስ መሄድ እንችላለን። የመጨረሻውን ብንመለከት ለምሳሌ ቶታል ፕሮዳክታችን 80 አለ፣ ቫሪያብል ፕሮዳክታችን ወይም ላበር ደግሞ 9 አለ። ስለዚህ አቨሬጅ ፕሮዳክታችን 80 ሲካፈል ለ9 ይሆናል ማለት ነው። 8.89 ይመጣል፣ እዚሁ ላይ ተቀምጦልናል ማለት ነው። እንዲሁም ማርጂናል ፕሮዳክታችን ስንመለከት ደግሞ ማርጂናል ፕሮዳክት ኢዝ ኢኳልስ ቱ ቼንጅን ቶታል ፕሮዳክት ሲካፈል ለላበር ቼንጅን ላበር ብለናል ማለት ነው። ስለዚህ መጀመሪያው ላይ የለንም ብለናል። ሁለተኛው ላይ ቼንጅን ቶታል ፕሮዳክታችን ስንት ይሆናል? 10 ሲቀነስ 0 ሲካፈል 1 ሲቀነስ 0 ስንት ይሆናል? 10 ሲካፈል ለ1 10 ነው ማለት ነው ማርጂናል ፕሮዳክታችን። ወደ ሶስተኛው ላይን ስንመጣ ደግሞ ቼንጅን ቶታል ፕሮዳክታችን ስንት ነው የሚሆነው? ቼንጅን ቶታል ፕሮዳክት ማለት አሁን ያለንበት ፕሮዳክት ሲቀነስ በፊት የነበረው ፕሮዳክት ነው ማለት ነው። ስለዚህ እዚህኛው ላይ አሁን ያለን ፕሮዳክት ስንት ነው? 28 ነው። ሲቀነስ የበፊቱ 10 ስንት ሆነ? 18 ማለት ነው። 18 ሲካፈል ቼንጅን ላበር ማለት ደግሞ አሁን ያለን ላበር ሲቀነስ በፊት የነበረን፣ ያ ማለት 2 ሲቀነስ 1 እኩል ነው 1 ነው ማለት ነው። ስለዚህ 18 ሲካፈል ለ1 ስንት ይሆናል? 18 ማርጂናል ፕሮዳክታችን ማለት ነው። ስለዚህ ካልኩሌሽኑ በዚህ ልክ ነው። እያልን እስከ መጨረሻው ስንሄድ መጨረሻው ላይ ስንት ይሆናል ማለት ነው? መጨረሻው ላይ የመጨረሻውን ላይን ስንመለከት 80 ሲቀነስ 96 ቼንጅን ቶታል ፕሮዳክታችን 80 ሲቀነስ 96 ነው ማለት ነው። ሲካፈል ቼንጅን ላበራችን ደግሞ 9 ሲቀነስ 8 ማለት ነው። አድርገን ስንትን እናገኛለን? መጨረሻ ላይ ኔጌቲቭ 16 እናገኛለን ማለት ነው ማርጂናል ፕሮዳክታችን። ስለዚህ ማርጂናል ፕሮዳክታችንም አቨሬጅ ፕሮዳክታችንም በዚህ መልክ ካልኩሌት ማድረግ እንችላለን። እንግዲህ እዚች ላይ አዲስ ነገር ምን አለ? ስቴጅ ኦፍ ፕሮዳክሽን የሚባል ነገር አለ። እዚህ ስቴጅ ኦፍ ፕሮዳክሽን ላይ እንግዲህ ስንመለከት ምንድነው የተፈጠረው ነገር መሰላችሁ? ቫሪያብል ኢንፑታችን ኢንክሪዝ እንግሪት እየጨመረ ነው። ሰራተኛ ያለንን 1 ሰራተኛ 2 3 እያለ እስከ 9 ሰራተኛ ደርሰናል። ነገር ግን ይህን ሰራተኛ በምንጨምር እየጨመርን በሄድንበት ቁጥር ቶታል ፕሮዳክታችንና ማርጂናል ፕሮዳክታችን
የሚጨምርበት ሁኔታ ይለያያል። በሶስት ወቅት ይለያያል ማለት ነው። በሶስት ወቅት ይለያያል። መጀመሪያ አካባቢ ያለው፣ መሀል ላይ ያለውና መጨረሻ ያለው ያን ነው እንግዲህ ስቴጅ ኦፍ ፕሮዳክሽን የምንለው። ስቴጅ 1፣ ስቴጅ 2 እና ስቴጅ 3 የሚባል ስቴጅ ኦፍ ፕሮዳክሽን እናገኛለን። ስቴጅ 1 ላይ የሚፈጠረው አንድ ሰራተኛ በጨመርን ቁጥር የሚጨምርበት የምርታማነቱ እየጨመረ ነው የሚሄድ ማለት ነው። ያ ማለት አንድ ሰራተኛ ተጨማሪ ስንጨምር ማርጂናል ፕሮዳክታችን እየጨመረ ነው የሚሄድ። ያን ሰራተኛ በመጨመራችን ምክንያት የምናገኛት ያቺ ተጨማሪዋ ፕሮዳክት እየጨመረች ትሄዳለች ማለት ነው። ያ ማለት እዚህኛው ስቴጅ ላይ አንድ ተጨማሪ ቫሪያብል ኢንፑት ወይም ለምሳሌ አንድ ተጨማሪ ሰራተኛ በተጠቀምን ቁጥር የሚጨምርልን ፕሮዳክት እየጨመረ አት ኢንክሪዚንግ ሬት ነው የሚሄድ ማለት ነው። ያ ማለት ማርጂናል ፕሮዳክታችን እየጨመረ ይሄዳል። መካከለኛው ስቴጅ ላይ ስንደርስ ሰራተኛ በመጨመራችን ምክንያት ፕሮዳክታችን እየቀነሰ ይመጣል እንጂ ያቺ ተጨማሪዋ ፕሮዳክት እየቀነሰ ይመጣል እንጂ አይጨምርም ማለት ነው። ነገር ግን ደግሞ መጨረሻው ስቴጅ ላይ ስንደርስ ሰራተኛ በመጨመራችን ቶታል ፕሮዳክታችን እየቀነሰ ይቀንሳል ማለት ነው። በምሳሌ ለመመልከት ያክል እንግዲህ በምሳሌ ስናየው እንግዲህ አንድ ሰራተኛ ስንጠቀም ከነበረ አንድ ሰራተኛ ጨምረን 2 ሰራተኛ ስናደርገው ስንት እናገኛለን ማለት ነው? ተጨማሪ በአንዱ ሰራተኛ ምክንያት ተጨማሪ 18 ጫማዎችን ማምረት ቻልን ማለት ነው። እንዲሁም ሶስተኛ አንድ ሰራተኛ ስንጨምር የተጨመረው አንድ ሰራተኛ የብቻውን የራሱን 23 ጫማዎችን ጨመረልን ማለት ነው። እንዲሁም 4 ስናደርጋቸው ደግሞ አንዱ የተጨመረው ሰራተኛ 25 ጫማዎችን መጨመር ቻለ ማለት ነው። እንግዲህ ይህ ስቴጅ 1 ነው። ስቴጅ 1 የፕሮዳክሽን ፔሪዮድ ውስጥ ስቴጅ 1 የምንለው ነው። ሁለተኛው ስቴጅ ላይ ደግሞ 5ኛ አንድ ሰራተኛ ስንጨምር ቶታል ፕሮዳክታችን ከ76 ወደ 95 አድጓል። ነገር ግን ይህ አንድ ሰራተኛ የጨመረው 19 ነበር። ያ ማለት አራተኛው ሰራተኛ አንዱ 25 ነበር የጨመረ፣ ይህኛው ግን 19 ጫማዎችን ብቻ መጨመር ችሏል ማለት ነው። ቶታል ፕሮዳክታችን ግን አሁንም እየጨመረ ነው የሚሄደው። አት ዲክሪዚንግ ሬት ሆኖ ግን ይጨምራል፣ ኢንክሪዝ ያደርጋል። ኢንክሪዝ አት ዲክሪዚንግ ሬት ማለት ነው። ከዛ ወደ 6ኛው ስንሄድ 6ኛ ሰራተኛ ስንጨምር ቶታል ፕሮዳክታችን ወደ 108 አድጓል ከ95። ነገር ግን ይህ 6ኛው ሰራተኛ መጨመር የቻለው ስንት ነው? 13 ጫማዎችን ብቻ ነው። 13 ጫማዎችን ብቻ። ከዛ ወደ 7ኛው ስንሄድ ደግሞ 7ኛ ሰራተኛ ስንጨምር ምንም የጨመረው ነገር የለም ማለት ነው። ቶታል ፕሮዳክታችን 108 ነበር፣ አሁን 108 ነው። ይህ ሰራተኛ ምንም የጨመረው ነገር የለም ማለት ነው። ወደ 8ኛ፣ ይህ እንግዲህ ስቴጅ 2 ነው። ወደ ስቴጅ 3 ስንሄድ 8ኛ ሰራተኛ ስንጨምር ይህ ሰራተኛ በመጨመሩ ምክንያት ከምናመርተው በ12 ቀንሰናል። 108 የነበረው ቶታል ፕሮዳክት 96 ሆኗል። ያ ማለት 12 ጫማዎችን ቀንሰናል ማለት ነው ስናመርት ከነበረው። ወደ 9 ስናሳድገው ደግሞ እንደገና 16 ጫማዎችን ቀንሰናል ማለት ነው እንደገና። ይሄ ማለት እንግዲህ በተለያዩ ምክንያቶች ሊሆን ይችላል። በጣም ከልክ በላይ ሰራተኛ በመጨመራችን ምክንያት ሊሆን ይችላል። እዚህኛው ስቴጅ ላይ ማርጂናል ፕሮዳክት የምንለው ኔጌቲቭ ነው ማለት ነው። መጀመሪያው ላይ ማርጂናል ፕሮዳክት ቶታል ፕሮዳክት ይጨምራል፣ አት ኢንክሪዚንግ ሬት ኢንክሪዝ ያደርጋል። ማርጂናል ፕሮዳክት ደግሞ አት ኢንክሪዚንግ ሬት ኢንክሪዝ ያደርጋል ማለት ነው። ስቴጅ 2 ላይ ደግሞ ቶታል ፕሮዳክት አት ዲክሪዚንግ ሬት ሆኖ ኢንክሪዝ ያደርጋል፣ ማርጂናል ፕሮዳክት ግን ዲክሪዝ ያደርጋል ማለት ነው። ስቴጅ 3 ላይ ስንሄድ ቶታል ፕሮዳክት ዲክሪዝ ያደርጋል፣ ማርጂናል ፕሮዳክታችን ደግሞ ኔጌቲቭ ይሆናል ማለት ነው። ስለዚህ ማርጂናል ፕሮዳክት ኔጌቲቭ የሚሆንበት የትኛው ስቴጅ ላይ ነው ብትባሉ የትኛው ስቴጅ ላይ ነው ማለት ነው? ስቴጅ 3 ወይም 3ኛው ስቴጅ ላይ ነው ማለት ነው። The above schedule can also be expressed graphically by drawing total product, marginal product and average product curve። እንግዲህ ይህንን ከርቭ የምንመለከተው ከርቭ የላይኛውን ቴብል ያየነውን ቴብል በግራፍ መልክ ስንመለከተው ነው ማለት ነው። በዋይ አክሲስ ላይ ፕሮዳክት አለ፣ በኤክስ አክሲስ ላይ ደግሞ ላበርን እናስቀምጣለን። ልክ ግራፉን እንደምትመለከቱት አት ስቴጅ 1 ላይ ቶታል ፕሮዳክታችን ኢንክሪዝ አት ኢንክሪዚንግ ሬት ነው። በኢንክሪዚንግ ሬት ይጨምራል ማለት ነው። አቨሬጅ ፕሮዳክታችንም ይጨምራል በተመሳሳይ አቨሬጅ ፕሮዳክትም ይጨምራል። ማርጂናል ፕሮዳክታችንም ይጨምራል ማለት ነው አት ስቴጅ 1 ላይ። ስቴጅ 2 ላይ ስንመጣ ቶታል ፕሮዳክታችን አሁንም ኢንክሪዝ ያደርጋል በት አት ዲክሪዚንግ ሬት ነው። የሚጨምርበት ሬቱ ግን አት ዲክሪዚንግ ሬት ነው። ኢንክሪዝ አት ዲክሪዚንግ ሬት ማለት ነው ስቴጅ 2 ላይ። በተመሳሳይ አቨሬጅ ፕሮዳክት ደግሞ ዲክሪዝ ያደርጋል። ማርጂናል ፕሮዳክትም ከአቨሬጅ ፕሮዳክት በበለጠ መልኩ እንደገና ዲክሪዝ ያደርጋል፣ በጣም ዲክሪዝ ያደርጋል ማለት ነው። ወደ ስቴጅ 3 ስንመጣ ቶታል ፕሮዳክታችን እንደተነጋገርነው ሁሉ ይቀንሳል። ተጨማሪ ሰራተኛ በመቅጠራችን ምክንያት የምናመርተው ምርት እየቀነሰ ይመጣል ማለት ነው። አቨሬጅ ፕሮዳክታችንም እየቀነሰ ይሄዳል። ማርጂናል ፕሮዳክታችን ግን ስቴጅ 3 ላይ ኔጌቲቭ ይገባል ማለት ነው። ያን ሰራተኛ በመጨመራችን ምክንያት
የኛ ቶታል ፕሮዳክት ይቀንሳል እንጂ ምንም አይነት ጭማሪ አናገኝም ማለት ነው። ስለዚህ አንድ ሰራተኛ ስንጨምር ስናመርተው ከነበረው ምርት ያነሰ እንደገና እያመረትን እንሄዳለን ማለት ነው። የዛሬ ትምህርታችን ይመስላል። ቀጣይ በዩኒት 5 ፓርት 2 እንገናኛለን ማለት ነው። እስከዛ ድረስ በኮሜንት ቀጣይ ምን ኮርስ እንስራ የሚለውን እንዲሁም በትምህርት ሂደቱ ላይ ያላችሁን አስተያየት መጻፍ ትችላላችሁ። እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ቻናላችንን ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።